እንደምን አድራቻል አድማጮቻችን እንደተለመደው በዚህ ሰዓት የሚቀርቡላችሁ የነበረ የግብርና እና የልማት ፕሮግራሞች ነው የነበረ በዛሬው ግን ስላልቻል እናንተ አድማጮቻችንም ራሱ ማሰርቸት ነው ብለን ስለገመትን አልፎ ራሱ የሚያዝናኑ ፕሮግራሞች ማቅረብ ጀምረናል በዚህ አገባብ ጎብሩ ገምረ መድህን የተባለ ግለሰብ የላከልን የፍቅር ደብዳቤው እናቀርበዋለን ግለሰቡ በፍቅር በእውነት የተያዘ ከመሆኑ አንፃር ሁኔታ አሳሳቢ ነው ብለን ስላሰብና ለአወታው ዲሞክራሲም ራሱ እንቅፋት ነው ብለን ስለገመገም በዚህ አገባብ ነው ደብዳቤው ለአየር ለማውጣት የተቻለው ደብዳቤው እንደሚከተለው አነባለሁ ካድሬ ነኝ ሰለቸኝ ደከመኝ ሳልል መንግስትና ህዝብን በታላቅ ቅንነትና ትጋት ያገለገልኩ ነው ያለው አንዳንድ የአካባቢው ሰዎች ካድሬ ለሚለው ስያሜ ባላቸው የተዛባ አመለካከት የተነሳ አቃጣሪ አድርባይ ወዘተ በሚል ስም የተኩት አስተውያለሁ ይህም ቃሉ ለመርዳት በሚያጋጥም የግንዛቤ ችግር ሳቢያ መሆኑ ለመርዳት ይቻላል እነዚህ የካድሬን ትርጉምና አገልግሎት በቁጡ ያልተረዱ አንዳንድ ግለሰቦች እንደው ለወግ እንዲመች አንዳንድ ግለሰቦች አልኩ እንጂ የቀበሌ ሰው በሙሉ ለማለት ይቻላል መልካም ፊት አሳዩኝ ሰላምታቸው በሙሉ ከአንገት በላይ ነው ቆርበው የሰጠኝ ሂስ ወይ የግምገማ ወቅት ይሄ ጉድለት ይስተዋልብሃልና አርም ብለው ያለኝም ሰው አልተመለከትኩም ብቻ ግን በደፈናው ካድሬ በመሆን የተነሳ የሚቀርበኝ ሰው የለም የቀበሌ ሰው በቁጡ ሰላም ካለኝ ያ ሰው ነገ ቀበሌ የሚያስፈጽመው ጉዳይ አለ ማለት ነው ብዬ ባስብ ይሻላል አለበለዚያ ግን ሰላምታ ብርቅ የሆነብኝ ያለ በዚህ ጊዜ ሰው ሁሉ ከሸሽ ያደረገኝ ሰውዬ ግን ፍቅር ቆርቦኛል እናም ላፈቀርኳት ጉብሌ ማፍቀርን ልክ የሚያሳይ የፍቅር ደብዳቤ ጽፌላታለሁ እንደሚከተለው ይቀርባል አይን አበባ ከመሬት ተነስቼ እንደማንም ጎረምሳ ዳሌሽን ጸጉርሽን አጎጠጎጤሽን አይቼ ብቻ የወደድኩሽ አይምሰልሽ ታዲያ እንዲህ ስል አካላው ውበትሽ ማርከኝ ማለት አይደለም አይኖችሽ ውስጥ ቅንነት ታማኝነት ግልጽነት ተጠያቂነት በስልጣን ያለ አግባብ አለመበልጸግ ጨምሮ አጠቃላይ አስሩም የስነ ምግባር መርሆች ይነበቡበታል ለማለት ይቻላል የጥርሶችሽ አቀማመጥና አደራደር በሀገራችን ያለው የብሔር ብሔረሰብና የህዝቦች በመፈቃቀድና በመቻቻል እንደዚሁም በእኩልነት አብሮ የሚኖር ሁኔታ ነው ይመስላል ገበያ ተኮር በሆነው ግብርናችን የሚመረተው በማዳበሪያ ብቻ ሳይሆን በባለሙያ እገዛ በቅሎ የሚዘናፈለውን የምርጥ ዘር ሰብልን በኢትዮጵያ ቴሌቪዥን የተከታተለው ሰው ጸጉርሽን ሲመለከት የት ነው የማቀው ብሎ ግር ሳይለው አይቀርም ጡቶችሽ የሽብር ጥቃትና የጎዳና ላይ ነውጠኞችን ለመከላከል ዘብ እንደቆሙ መንታ የፌደራል ፖሊሶች ቀጥ ብለው ሳያቸው አሁን ተኩስ ከፈቱ የሚል ድንጋጤን መፍጠራቸው አይቀርም የኔ ቆንጆ አይናባ ምንም እንኳን የወገብሽ ቅጥነት ከሙስና ጽድት ብሎ አንድም ቀን ተገምግሞ እንደማያውቅ የመንግስት ባለስልጣን ቢሆንም ዳለሽን ልብ ብሎ ላስተዋለው ግን የሀገራችን ኢኮኖሚ የደረሰበት የላቀ ደረጃ ማስተዋወስ አይቀርም የቁመትሽን ሎጋነት የፌደራሉን ሰንደቅ ጨምሮ የዘጠኙንም ብሔር ብሔረሰብና ህዝቦች ሰንደቅ ዓላማ ይሰቅላል እመቤቴ ከላይ ከተገለጸው አካላዊ ውበትሽ በላይ ግን እኔን እጅግ የማረከኝ ዕውቀትሽና የውስጥ ውበትሽ ነው ሁኔታሽ በተለያዩ ግምገማ ሂስና ግለህስ ቦታዎች በነበረሽ ንቁ ተሳትፎ በመከታተሌ የላቀ ዕውቀት እንዳለሽ ለመርዳት ችያለሁ አጋነን ክባትኝ ዕውቀትሽ ከሲቪል ሰርቪስ ኮሌጅ ምሁር መስተካከል ይችላል አውቃለሁኝ እኔ ፍቅር ይህ አይነቱ ችሎታ ልክ እንደ ዲሞክራሲ ሁሉ በአንድ ቀን ጀንበር የሚመጣ አይደለም ወይም ዝም ብሎ በተፈጥሮ ዝም ብሎ የሚሰጥ ጸጋ ሊሆንም አይችልም ይልቅስ ለማታው ባለሀብት የሆኑት ቤተሰቦችሽ ከማርና ከወተት በተጨማሪ በመልካም አስተዳደርና ስነ ምግባር ኮትኩተው ስላሳደጉሽ ነው ውዴ አንዳንዶች ስለ እኔ ያልተጨበጠ ወሬ በማውራት በልብሽ ውስጥ የጥላቻ ፖለቲካ እየነዙ በኔ በአፍቃርሽ ላይ እንዳትነሻሺ ሊያደርጉሽ ይችላሉ በፍጹም እንዳትሰማቸው ወደምሳቸው አይቀርም
እርግጥ ነው እነዚህ ሐሰተኞች በሐሰት ወሬ ተፈቃሪን በአፍቃሪ ላይ በአመጽ በማነሳሳት ወንጀል እከሳቸዋለሁ እንጂ አለቃቸውም ነገሩ። ይህ አይነቱ ክስ ዋዛ አይምሰልሽ። ልብ አድርጊ። እኔ የመንግስት ካድሬ ነኝ። ደግሞ የመንግስት ብቻ ሳልሆን የመረጠኝም ህዝብ ደግሞ አገልጋይ ነኝ። እንዲህ ያለውን ሰው ስም ማጥፋት ታዲያ የመንግስት ስም ከማጥፋት በምን ይለያል? የመንግስትን ስም ማጥፋት ደግሞ ከሀገር ክህደት ወንጀል ምን ይለየዋል? ምንም፣ ያው ነው። እናም ስለ እኔ የሐሰት ወሬ በማውራት በአመጽ እንዳትነሻሽብኝ ያደረጉሽ ግለሰቦች በሀገር ክህደት ሊከሰሱ ሽማግሌ ካልደረሰላቸው በስተቀር የሞት ቅጣት ያስፈርድባቸዋል። ይሄ ግንዛቤ አድርጊ። በሽማግሌዎች ብርቱ ጥረትና በመንግስታችን መሐርነት የተነሳ ይቅርታውን ሊያገኙ ግን ይችላሉ። ቢሆንም ግን ይሄ በሀገሪቱ ምን ያህል የህግ የበላይነት እንደሰፈነ የሚያመለክት ተግባር እንደሆነ ከአዲስ ዘመን ጀምሮ እስከ ኢትዮጵያ ቴሌቪዥን ጋዜጠኞች የመሰከሩለት ጉዳይ ነው እና እኔ ሐሰተኞች ባይቆጡም እንኳን የህግ የበላይነት ሰፍኖ ማየታችን በራሱ ለኛ ትልቅ ደስታ ነው። አይናዋ ፍቅር ማለት በመፈቃቀር ላይ የተመሰረተ የጋራ የምክክር መድረክ ነው። እናም ይህን የምክክር መድረክ በጋራ መስርተን ዘላቂነት ያለው የፍቅር ቀጤማ እንድንቀነጣጠስ ስል ጥሪዬን አቀርብልሻለሁ። ከኔ ጋር አብሮ በመኖር የምናስመዘግበው ፈጣን የፍቅር እድገት ለጎረቤቶቻችንና ለዘመድ አዝማድ ሁሉ ምሳሌ ደግሞ የሚሆን ነው። ይገርምሻል፣ እንኳንስ አብሮ መኖር ጀምረን ይቅርና እንዲሁ በሩቆ ስለ አንቺ በማስብበት ቅጽበት ፍቅርሽ በልቤ ውስጥ ያስመዘገበው እድገትና ገና ያየሁሽ ጊዜ ከነበረው ጋር ሲነጻጸር ወደ 11 ነጥብ ምናምን ከመቶ መድረሱ አይቀርም። አይናዋ ከዚህ በፊት እንኳንስ ፍቅርና ምንም ነገር ይገባበታል ተብሎ የማይታሰብበትን የልቤን ገጠራማ አካባቢዎች ሁሉ የፍቅርሽ ሽፋን ከ100% በላይ አድርሶታል። ይሄ ለኔና የኔን መልካም ለሚመኙ ወዳጆቼ በሙሉ ጥሩ ዜና ነው። ስለሆነም የኔ ፍቅር ጊዜ ማጥፋት ሳያስፈልግ እንደ ፓርላማ ለተከበሩት ወላጆችሽ አሉ የተባሉ የሀገር ሽማግሌዎች ልኬ ያለ ምንም ቅድመ ሁኔታ አብረን መኖር መጀመር አለብን። ከሰላምታ ጋር አፍቃሪሽ ገብሩ ገብረመድህን። አመሰግናለሁ።